حياكم الله شيخنا بارك الله فيكم የመጀመሪያው ጥያቄ ባሌ 3 ጊዜ ፈቶኛል ትላለች ያው አብዛኛ ጥያቄዎች እንግዲህ ስለ ትዳርና ስለ ፍች ናቸው በአጠቃላይ ባሌ 3 ጊዜ ፈታኝ ብቻ የመጨረሻው አካባቢ ላይ ረጃቱ ሳይለኝ ከፈታኝ በኋላ ረጃቱ ሳይል ሳይመልሰኝ ነው የፈታኝ እና ያ ነገር ይጸድቃል ወይ ሳይጸድቅም ፍቺው ረጃቱ ሳይባል የሚፈታው ፍቺ የሚለው ነው ባጭሩ እያቀረበች ያለችው አንዳንዶቹ ረጃቱ ካላለች እንዴት ይወድቃል እንዴት ፍቺው ይገኛል ይያሉኝ ስለሆነ ያ ነገር እንዲብራራልኝ ነው የምትለው ባረከላሁ ፊኩም بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه من والاه وليو ባላንዴ ፈቶኝ እዳ ላይ እንዳለች ወይም ደግሞ ረጃቱ ሳይል ድጋሚ ፈታኝ ነው ፍቺ ላይ ሆና መፍታት ይቻላል ወይ አይነት ነገር ነው በርግጥ የዑለማዎች ልዩነት አለ እዚህ ጋር ምክንያቱም ይሄ ፍቹ ወይም ጠላቁ ቢድዒ ስለሆነ ወይም ተገቢነት ያለው ጠላቅ ስለሆነ አንድ ተፈታት እዳው እስከሚያልቅ ድረስ ተጠበቅ ወይም ደግሞ አንዲትን ሀይድ እስከምታይ እስተመጣራ ድረስ ጠብቆ ድጋሚ ሲፈታት ነው እሱና ፍቺ ሊሆን የሚችለውና ያላግባብ ስለተፈታ ጠላቁ እንደ ጠላቅ አይቆጠርም የሚሉ ዑለማዎች ይኖራሉ አብዛኛዎቹ ዑለማዎች ግን አንድ ፍቺ ተፈታች ሴት እንደሚስት ነው መስታየው ወይም ደግሞ ሚስቱ እንደሆነች ነው የሚታየውና ስለዚህ ሚስቱ እንደሆነ ከታየ ደግሞ ፈትቼሻለሁ ካላት አሁን ድጋሚ ስለስካለው ድረስ ፈትቻለሁ ካለም ያው ነው አንድ ፍቺ ፈቷታል ሁለት ይቀረው ነበር ድጋሚ ፈትቼሻለሁ ካላት አሁን ደግሞ 3 ከመድረስ ድረስ ፈትቻለሁ ካለ ያላግባብ ቢሆን ወይም ተገቢነት ያለው ፍቺም ቢሆን ያው ፍቺው ግን እንደሚሆንና ጠላቁ እንደሚወድቅ ያስቀምጣሉ ለዛ አንድ አይነት ነገር ላይ ደግሞ ጥንቃቄ ስለሚያስፈልግ احتياط ስለሚያስፈልግ ይሄ በጣም ከባድ ጉዳይ ስለሆነ በዚህ መልኩ ተፈታት 3 ከደረሰ ተፈታለች የሚለው ወይም ደግሞ ያሉ ዑለማዎች ንግግር የተሻለና ወይም በላጭ ሆኖ እናገኘዋለን እዚሳ በዚህ መልኩ ተፈታት ፍቺ ናት ማለት ነው ፍቺ ይወድቃል 3ቱም ተፈታለች ማለት ነው احسن الله اليكم ሌላው ጥያቄ ተጣልተኝ ፍታኝ ስለው ፈትሽሻለሁ አለኝ ደግሜ ስጠይቀው ተናድጄ ይሆናል እንጂ ያልኩሽ አልመሰለኝም አለኝ እና ምንድነው ሁክሙ ያለች ነው ተጣልቼ ፈታኛው በርግጥ ፍቺ የሚባለው የሚሆነው ሲጣሉ ነው አው ፍቺ የሚባለው ሲጀመር ጠብ ነው ወይም ደግሞ ሲጣሉ ነው ፍቺ የሚኖረው አብዛኛው ጊዜ ተጣልታ ተፈታት ያፈታታል ነው ምናልባት የሱ ስቲፍሳር ወይም ደግሞ ስቲፍሳር ስታረግ ስትጠይቀው አይ ምናልባት ተናድጄ ይሆናል እንጂ የፈታሁሽ አልመሰለኝም የሚለው ነገር ምንድነው ሁለት ነገር ነው የሚያመለክተው አልመሰለኝም ማለት ተናዶ ሲፈታት እያወቀ እንደ ፈታ የሚያቅ ከሆነ ምንም ሸከለውም ፈቷታል ያው ሰው ይናደዳል ሲናደድ መፍታቱንም ያውቃል አቅሉ አለ በንደቱ ግን ያው ስለገፋፋው ወይም ደግሞ ስለተናደደ ፈትቼሻለሁ አላት ትፈታለች ነገር ግን ንደቱ ከፍተኛ ሆኖ ወይም ካቅም በላይ ሆኖ ኢቅላቅ ይባላል ወይም ደግሞ በጣም ማሰቡ እስከሚዘጋ ድረስና ማሰብ ማይችልበት ደረጃ የደረሰ አይነት ቁጣ ከሆነ የሚለውንም የማያቅ የሚለው ደረጃ እንዲያለም ራሱ ማያስታውስበት ደረጃ ከሆነ እሱ እንዲያለን በዚህ መልኩ ኢንሻአላህ አትፈታም ምክንያቱም በጣም ከፍተኛ አስቦበት ወይም ደግሞ የማያውቅበት ደረጃ አይነት ቁጣ ላይ ከሆነ የፈታት ማትፈታበት ነገር አትፈታም ከዛ ውጪ ግን መቆጣቱ ብቻ ወይም ስለተቆጣና ስለተናደደ መፍታቱ ፍቹ እንዳይወድቅ የሚያደርግበት ምክንያት ምንም ነገር የለውም ተናዷል ተቆጥቷል በዚህ ምክንያት ይፈታል አቅሉ እስካለና መፍታቱና መናገሩን የሚያውቅበት ከሆነ ድረስ ምንም ቢሆን ፍቹ ይወድቃል ወይም ፈቷታል በዚህ መልኩ ቢታይ የተሻለ ነው እንግዲህ እሱ ነው የሚያውቀው ራሱ ነው እሱ ነው የሚያውቀው ራሱ ነው እውነት ያስብ ነበር ወይ ያውቅ ነበር ወይ መናገሩን ያውቃል ወይ በኋላ ቁጣው ሲበርድለት ነገሩን ቀይሮ ነው ወይስ እንደው እንደተባለው ምንም ነገር ማሰብ ማይችልበት ደረጃ ደርሷል የሚለውን የሚያውቀው ራሱ ስለሆነ እንግዲህ ይሄን ወደሱ ነው የምንመልሰው እንደ ሸሪዓው ግን በዚህ መልኩ ከሆነ በጣም አቅሉን የዘጋበት ደረጃ ቁጣ ላይ ደርሶ ከሆነ አትፈታበት ትችላለች ነገር ግን ዝም ብሎ ቁጣ ነው ያውቃል በጣም ተናዷል አቅሉ ግን አለ በዚህ ደረጃ ከሆነ ትፈታለች ማለት ነው ስለዚህ እሱ ነው የሚያውቀው ይሄን የሚያውቀው እሱ ነው ማለት የሚያውቀው ነትሩኩ ወዲያነታ ያሲ አላህን የሚፈራ ከሆነ ይሄ ከነገር ቀልድ አይደለም ምናልባት እሱ አታልዬ መለሳለሁ እንኳን ቢል ምናልባት ከዛ በኋላ የሚወለዱ ልጆቹ ከባድ ይሆናል አው ከባድ ይሆናል ይሄ እሱ አማና ነው ስለዚህ አማናው ከፍ ያለ ነው ከፍ ያለ ነው
ምክንያቱም ይሄ ኢስቲፍሳር የምናደርገው ራሱን ነው። እሷ እንደፈታት ተናግራለች፣ ነግረዋለች። እሷም ብትሆን ምንም ያናክል እንትን ላይኖርባት ይችላል። ምንም የምታውቀው ነገር ስለሌላት እሱ ነው እንደማያስታውሱ ነው ድጋሜ የቀረበው። እውነት አያስታውስም ወይስ ስለፈለጋት ነው የሚለው ነገር ይልቁንም የሚሻለው እያወቀ ከሆነ ነው የፈታው ረጃቱ ማለት እድሉ ስላለ ረጃቱ ብሎ ማዝ የሚችልበት ነገር አለ። ምናልባት አንዴ ከሆነ የፈታት ያው አንድ ፍች ነው የሚሆነው። طيب احسن الله اليكم። ሌላው ጥያቄ ምን ይላል? ከባሌና ከባለቤቴና ከቤተሰቦች ሐቅ የማንኛው ይቀድማል የትኛው ይከብዳል የሚል ጥያቄ ነው ያቀረበችው። ሐቂቃ ይሄን ሙቃረና ማድረግ ወይም ደግሞ ማወዳደር ይከብዳል። ሁለቱም ከፍ ያለ ሐቅ ስላላቸው ወይም ከፍ ያለ መብት ስላላቸው እንደ እስልምና ይሄንን ሙቃረና ውስጥ አስገብቶ ይሄ ይሻላል የሚለው ነገር ማስቀመጥ ይከብዳል። ምክንያቱም አባትና እናት በጣም ከፍተኛ ልጆቻቸው ላይ ከባድ መብት አላቸው። በጣም አላህ Subhanahu Wa Ta'ala የራሱን ሐቅ ከተናገረ በኋላ በሁለተኛ ደረጃ ወቢልዋሊደይን ኢህሳና ብሎ ያስቀመጠው በዚህ ደረጃ ያስቀምጧቸዋል። እንዲሁም ደግሞ የነሱ ዝምድና የማይቋረጥ ቀጣይነት ያለው ዝምድና ስለሆነ ከፍ ያለ ሐቅ እንዳላቸው አስቀምጧል ዑለማዎች። በዚህ መንገድ ስናየው የአባትና የወላጆች ሐቅ ከፍተኛ መሆኑን ነው የሚያመለክተው። ምክንያቱም አንደኛ የነሱ ዝምድና ወይም ደግሞ የነሱ እንትን የማይቋረጥ ነው፣ አይቋረጥም፣ ቀጣይነት ያለው ነው። የባል ግን ከጊዜ በኋላ የመጣ ነው። ምናልባትም ደግሞ ከጊዜ በኋላም የሚቋረጥበት ነገር ይኖራል። የወላጆች ግን የሚቋረጥም አይደለም፣ ቀጣይነት ያለው ነው። እሷም ወይም እሱ ዱንያ ላይ ለመምጣት ምክንያቶችና ካላህ በኋላ ዋነኛ ሰበቦች እነሱ ናቸው። ሐቃቸው ከፍ ያለ ነው የወላጆች ሐቅ። በሌላ መንገድ ስናየው የወላጅ ሐቅ የባለም ሐቅ ደግሞ ምናልባት ከጊዜ በኋላ ቢመጣ ከፍ ያለ ነው። ከፍ ያለ መሆኑን የሚያመለክቱ በርካታ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች አሉ። በተለይ አንድ ሐዲስ እኔ አንድን ሰው ካላህ ውጪ ስጁድ እንዳረግ ቢፈቀድና ባዘው ኑሮ ለአመርቱል መርአታን ተስጁደ ለዘውጅሃ ሴትን ለባሏ ስጁድ እንድታረግ አዛት ነበር የሚለው ነገር በጣም ምን አከለው ذلك من عظم حقها عليه من عظم حقها عليها እሰላ ያለ ሐቅ ከፍተኛ ስለሆነ ያን ሐቁን ለማድረስ እንዲሰግድለት አዛት ነበር። ነገር ግን ስጁድ ደግሞ ለغير الله ስለማይፈቀድ ነው እንጂ ማለታቸው የባልን ሐቅ ምንም የሚወዳደረው አካል እንደሌለ ያመለክታል። ሌላውም ሐዲሳቸው ነብያችን ሰለላሁ ዐለይሂ ወሰለም ሴት ያለ ባሏ ፍቃድ ከቤቷ መውጣት የለባትም የሚለውን ስናይ ዑሙሙን ስናይ ሀታ ወደ ወላጆቿ ቤት እንኳን ቢሆን የሚለውን ያካትታል የሚሉ ዑለማዎች ስላሉ አብዛኛዎቹ እንግዲህ ይሄንን እነሱ ንሱሶች ሙተዓሪዶች ቢሆኑም ሙተዓሪድ የመሰሉ ቢሆንም አብዛኛው ነገር ስናየው የባል ሐቅ እንደሚበልጥ ነው የሚያመለክተው። ወደዛው ነው አብዛኛዎቹ መይል ያደረጉት። ይሄን ሲባል ደግሞ የወላጆች ሐቅም እንደው ተضيء ይሁን ይቅር ምናምን ሳይሆን በምንችለው መልኩ የነሱንም ሐቅ ጠብቀን ባላንስ አድርገን ብንሄድ የተሻለ ነው። ለማንኛውም እንደ ጠቅላላ እውቀት የባል ሐቅ በጣም ንሱሶች ሲታዩ ከፍተኛ መሆኑን ያመለክታል የሚሉት በርካቶች ናቸው። የባል ሐቅ ይበልጣል ብለን እንወስደው እንችላለን። ያመዝናል ብለን እንወስደዋለን ቢሆንም ያው